አትበሳጭ። ይኸውልህ መበሳጨት አይደለም። አንደኛ እምነት ይኸውልህ እምነት የሚባለው ለምሳሌ እኔ የእስልምና እምነት ተከታይ እንጂ የእስልምና ሃይማኖት አስተማሪ አይደለሁም። ገባህ አይደለ? ስለዚህ ለዛ ጥያቄ የሚመልሱና ያን ጥያቄ አነጣጥረው የሚናገሩ ራሱን የቻለ ለዛ የተመደቡ የተማሩና ያነበቡት አሉ። እኔ ብድግ ብዬ ዝነው እዛ ነው ብዬ የምመልስልህ ነገር የለም። ግን ሞልቷል ይመልሱልሃል። ምክንያቱም እኔ የእምነቱ ተከታይ እንጂ የእምነቱ አስተማሪ አይደለሁም። እኔ ራሱ እስልምናን በደንብ አድርጌ አላወቅኩትም። ገና ነው ገና ለማወቅ ገና መሞክር ሰው ነኝ። ምክንያቱም እስልምናን ለማወቅ ብዙ መንገድ ያስከዳል። ስለዚህ መጠየቅ የሚጠየቀው ለዚህ ብዙ መንገድ ሄደው የተማሩ የሚፈስሩ አረበኛውን አንትን ብለው በአማርኛ የሚተረጉሙ ተፍሲሩን ሁሉ የሚናገሩ ዝም ብሎ የሚነገርና ዝም ብሎ የሚመለስ አይደለም። በነገራችን ላይ ዝም ብሎ እንቆቅልሽ መሳል አይደለም። ምክንያቱም እምነት ነው እና እኔም ብጠይቀኝ ልመልስልህ አልችልም። ምክንያቱም እኔ አንድ የእምነት ተከታይ እንጂ የእምነት አስተምሮትና ጥያቄና መልስ ንጥጥር አስካሃጅ አይደለሁም። እና እኔ እንደ አንድ የአማራ ልጅ እንደ አንድ ሙስሊም ያዝከው ነገር ጥሩ አይደለም። በአሁን ትልቅ ሰው ነው፣ ልጆች አሉ። ወደፊት በአሁን በምትናገረው ነገር አሁን በምትሰራው ነገር ወደፊት አንተው ራሱ የምታፍር እርግጠኛ ነኝ። አሁንም ኦርቶዶክስ የተሳደብክበትን ትታይ የሆነ የሚሰማ ነገር ይኖራል። እኔ ነው ወይ ትላለህ አትልም? የሚያሳፍረ ነገር ይኖራል። ዛሬ ሙስሊሞች ዛሬ አይደለም ትላንትና እናንተም ተሳድበው ብሎ ያን ቪዲዮ ያንሸራሽሩ አይተናል አይደል? ያን ስታይ ከየት ይሰማል የሆነ ነገር? ለምን ዛሬ በምትናገረው ነገር እኔም ደግሞ ሳወራ ብለህ ነው የምታዳምጠው። ዛሬ በምትናገረው ነገር ነገ የምትጸጸትበት ከሆነ አትናገር። ጥፋት ካጠፋ ጥፋት አጥፍታል። ያን ጥፋት ደግሞ የሰው ልጅ ትልቅነት ነው፣ ምሁርነት ነው፣ አዋቂነት ነው። ጥፋቱን አምኖ ይቅርታ ስህተት ነው ይሄ እንደዛ አልኩት ብለህ ብትናገር ሙስሊሞች ለይቅርታ ቅርብ ናቸው። ሙስሊሞች ይቅርታ እንዲቀበሉ ተደርገዋል፣ በእምነቱም ውስጥ አለ። ስለዚህ እንኳን ይሄን የተናገርከውን አይደለም የገደለውንም ሰው አንተ የኔ ወንድም ገለህ ይሁኒ ሊገደለ ወይንም ይቅርታ አድርግለት ካሉ ለወንድሜ ለሞተው ወንድሜ እኔ ይቅርታ አድርጌ አንተን ከሞት መታደግ እችላለሁ። ለምን ለይቅርታ በጣም ሰፊ ነው፣ እዝነት አለው በእስልምና ውስጥ። እስልምና ሰላም አይደለም። እስልምና ሰላም መሆኑን እንኳን ለሰው ልጅ አይደለም ለእንስሶቶች ለእጽዋት ሁሉ ፍትህ የሚያደርግ እምነት ነው። ስለዚህ ይህንን አንዳንድ ሰዎች በተለይ እምነቱንም ጠለቅ ብለው እንደኔ ያሉ እምነቱንም ጠለቅ ብለው የማያውቁ ስለ እምነቱ ህግጋት ጠንቅቀው የማያውቁ ሰዎች ብቻ ዝም ብለው ሙስሊም ስለሆኑ ሙስሊም ነብዩ ተሰደበ ብለው ወጥተው አስፈላጊ ያልሆነ ነገር ሲናገሩ እንዴ እስልምና እምነትማ በእነዚህ ሰዎች ይለካል ብለህ የምታስብ ከሆነ ስህተት ነው። በእነዛ ሰዎች አይለካም። እኔ አሁን የእስልምናን ብዙ መስፈርቶችን አላውቅም። ብቻ ነቢዩን ስለወደድኳቸው ነቢዩ ተሰደቡ ብዬ ወጥቼ የሆነ ነገር ስናገር በራሴ ስሜት እስልምና ሃይማኖት እንደዚህ ነው የሚያዘው ብለህ በሙሉ በጀነራላይዝ ሙስሊሞችን ልትተችና እጅ ልታረግ አይገባም። ያ ሰው የራሱ የግሉና የራሱን ስሜት ነው የሚናገረው። ገብቶሃል? አንዴ ወጣሁን ዩኒ ማያን እንገለዋለን ቢል ሙስሊሙ ገዳይ ናቸው ብለህ ልታረግ አይገባም። ያ ሰው የራሱን ስሜት ብቻ ነው የተናገረው። እስልምና ውስጥ ስሜታዊ እንደ አይነት ነገር የለም። ለየትኛውም ለሰው ልጅ ሰላም ነው የሚመኘው። ለየትኛውም ለሰው ልጅ ሰላም ነው የሚያሰፈን። ደግሞ ገዳይ ባልከው ላይ ቅድም ነግሬሃለሁ። እኔ ሙስሊም ነኝ፣ አንተ ክርስቲያን ነህ። እኔ አንተን ተጣልተን እንኳን በገልህ እምነታችን የሚለው እኔ ስለገደልኩ ብቻ ክርስቲያን ነውና ተውት አይልም። ምናልባት በእምነት ተጣልተን አላውቅም፣ ግን እንደ ማንኛውም ሰው ተጣልተን አንተን ተገደልኩ እምነቱ የሰው ነፍስ ስላጸፋሁን አንተም ትገደላለህ ነው። ቅጣት ነው፣ ብድር ነው። ሙስሊም ነህና ክርስቲያን ነው የገደልከውና ትተዋለህ አይልም። ገባህ አይደል? ይሄን ያህል ክብር ያለው እምነት ነው እስልምና። ጨረስክ? አዳምጠኝ ነኝ አሁን የኔ ሳደም ምንም እንዳትገባብኝ አደራ። ስለዚህ ምንድነው በመጀመሪያ እኔ ማንም ጋር ሳይደርስብኝ የደረስኩበት የለም ኖሮ ማያውቅ።
ሁል ጊዜ ከመጣ በፖለቲካ መመጣው አለ። ከዛ በኋላ በእምነቶች ጉዳይ የምጠይቃቸው ጥያቄዎች አሉ። ኦርቶዶክስም ብዙ ጊዜ ተጨቃጭቀናል። ስድቡ የመጣው በቤተሰብ ጉዳይ ነው። ብዙ በኦርቶዶክስ ማስማማኝ ነገር አለ። እያመንኩት ማስማማኝ ምንድነው? ህዝቡን እንጂ እምነቱን አይደለም። አንዳንድ የኦርቶዶክስ ልጆች በሚዘገንን ሁኔታ ልጆችን የሚዘገንኑ ስል አድርገው ሰድበው ሲያደርጉ፣ አንዳንዶቹ ደግሞ የሚዋሽ ነገር የለም። በእስልምናም በኦርቶዶክስም በሌላም ያለ ጥንቁልና የሚያመልክ አለ። በእስልምናም አለ። አሁን ዋቄ ፈታን የሚከተል ሙስሊም አለ፣ ጥንቁልና የሚያመልክ። በኦርቶዶክስም ደግሞ ጠንቋይ ቤት የሚሄድ የሀገር የኦርቶዶክስ ልጅ አለ። ዋቄ ፈቻ የሚባለው ራሱ እምነት ነው። ዋቄ ፈቻ የሚከተል ሙስሊም የለም። ሙስሊም ሆኖ ፕሊስታ ማቀው ነገር አያውቅም እንዳትለኝ። ዋቄ ሙስሊም እንደሆነ እኮ ሙስሊም ሃይማኖት አለው ማለት ነው። ዋቄ ፈቻ ራሱ እምነት ነው። ይሄ አይገናኝም አይደለም። ችግርን አየ። ሙስሊም ሆኖ ዋቄ ፈታን እሬቻን የሚያከብራለ ወጭ ታውቀንባ አንድ እምነትን የምታከብረው በዛ እምነት ላይ ኢድ ላይ አሁን ለምሳሌ ኢድ አላችሁ አይደል? እናንተ ኢድ ሄዶ የሚያከብረው አብሮ የሚሰግደው ማን ነው? ሙስሊም ነው አይደል? እኔ ልለው የምችለው ምናልባት እንኳን አደረሳችሁ ልልህ ይችላል እንደ አንድ ክርስቲያን ማለት ነው። ከዛ ውጭ ማድረግ አብሬ አልሰግድም። ስለዚህ ዋቄ ፈታን አብሮ ሄዶ የሚያመልከው አብዛኛው ሙስሊም ኦሮሞ ነው። ሁለቱንም ነው ያለው። የሽርክ እምነት አላቸው። በቃ ዋቄ ፈታ። ለዚህ ነው የምነግርህ፣ እማቀውን ነው የምነግርህ፣ እየዋሸሁ አይደለም። ስለዚህ እሱም በእሱ እንዝጋውና የምልህን አዳምጥ። ስለዚህ አሁንም ያለው ምንድን ነው? እንደነገርኩ እምነት ሃይማኖትን የሚወድ ብዙ ሰው አለ። ሃይማኖት የሚወድና ሃይማኖት የሚለውን የማያደርግ የማያነብ ደግሞ እልፍ አላፍ ነው። ሃይማኖትን የሚያውቁ ሰዎች በስነ ስርዓት ይመልሱላል። የማያውቁት ሰው ደግሞ ኢቭን እናውቃለን የሚሉ የአንተ ጓደኛ ማነው? አቡ አሚራ ወጥቶ ነው ዮኒ ማለት ያረገጠው ሃይማኖት የለም፣ ያረገጠው ዘር የለም፣ ያረገጠው ብሔር የለም፣ ያረገጠው አካል የለም። አንድም ኢትዮጵያዊ በዮኒ ማኛ ምላስ ያልቆሰለ ኢትዮጵያዊ የለም። የራሳቸው አጀንዳ ነው ያልኩት ለዛ ነው። እና ትልልቅ ፎሎወር ያላቸው ሰለሞን ምናምን የሚባሉ አብረውን የሚሰሩ ሰው ፎሎወር እንዲያነሳ የሚቀሰቅሱ የትላንት ፋይሉን ኦርቶዶክስን የተሳደበበትን ጴንጤን የተሳደበበትን ፋይሉን እያመጡ የኛም አጀንዳ ነው የሚል ማህበረሰብ ለመፍጠር የሚሞክሩ ወንድሞቻችንን ማበረታታት ያስፈልጋል። እንደዚህ አይነት ወንድሞቻችንን አብረውን እንዲሰሩ ደግሞ በእንደዚህ አይነት በነ ዮዳ ቢሁን በነ ዮኒ ማኛ የተነሳ የሚከተሉትን እምነት ባለመንካት አብረው እያገዙን ያሉትን ወንድሞቻችንን መጠበቅ ያስፈልጋል፣ ቀልባቸውን ላለመስበር። አንደኛ ዲናችንም የሌላ ሰውን ዲን አትንኩ ነው የሚለው። የሌሎ ዲና አላህ ካላህ ውጭ የሚገዙትን ነገር አትስደቡባቸው ነው ያለው። ምክንያቱም የመልስ ምት እነሱም አላህ ሱብሓነሁ ወተዓላን እንዲሁም ዲነል ኢስላምን ስለሚሰድቡ ማለት ነው። አንድ ኢስላምም ስለሚያዘን ያጠፉ ሰዎችን እምነት ባለመንካት ለእምነታችን ጥብቅና እንቁም። ሁለት ደግሞ የሌላ እምነት ተከታይ የሆኑ ሰዎች ዘመቻውን የተቀላቀሉትን እያመሰገንን አፕሪሼት እያደረግን ሌሎች ተመሳሳይ ሰዎች በዚህ ኸይር ስራ እንዲሰባሰቡ እናድርግ ነው ምለው። ማመስገኑ ጥሩ ስለሆነ ነው እንትን ያልኩት። ሁለተኛው አንዳንድ የሆነ ጊዜም እንደዚሁ እስልምናን ተዛልፎ ከሙስሊሞች ጋር ችግር ውስጥ በገባበት ጊዜ አንዳንድ አፈቀላጤዎች ተሰብስበው አውፎፍ ተባብለናል ምናምን የሚል ላይቭ ተሰርቶ እንትን ብሏል ዮኒ ማለት ነው። እንደዚህ አይነት ሰዎችም ጥንቃቄ አድርጉ። አሁን ቅድም ሰይድ ወረባቦም ሊያደርግ የሞከረው ያንን ነው። እንደዚህ አይነት ነገር ጥንቃቄ ይደረግ። ማንኛውም ሰው አይደለም ተራ ግለሰቦች ቲክቶክ ላይ ያለን ሙፍቲዎቻችን ራሱ ረሱልን ወክለው ሄደው ረሱልን ክብር ከተዳፈረን ሰው ይቅር ብለናል ሊሉ አይችሉም። የጉዳዩ ባለቤት ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ናቸው። አንደኛ ደግሞ ኡማው ተከታያቸው ነው።
ስለዚህ ግለሰቦች ተነስተው በረሱል ጉዳይ ላይ ይቅር ብለናል ይቅር ተባብለናል የሚባል ነገር የለም። ሚሽለጠለጡ ሙስሊም ወንድሞቻችንም መቆም አለባቸው። ጠንክረን መጓዝ አለብን። ይሄንን